ሰላም እባላለሁ። ውልደቴና እድገቴ የአርሲዋ ዋና ከተማ በሆነችው አሰላ ከተማ ውስጥ ነው። ለቤተሰቦቼ የመጀመሪያ ልጅ ነኝ። አሁን የ20 ዓመት ወጣት ብሆንም በዚች አጭር ዕድሜ ግን ከኔ አቅም በላይ የሆነና ፈጽሞ ልሸከሙ የከበደኝን ነገር አስተናግጃለሁ። ሰው ሆኖ አለማፍቀር፣ ጤነኛ ሆኖ መታመም፣ ሙሉ ሆኖ መግደል ነው ያለው ማን ነበር? ማንም ይሁን ግን ትክክለኛ አባባል ነው። ማፍቀርም ሆነ መፈቀር ፈጣሪ ከላይ የቸረን ትልቅ ስጦታዎች ናቸው። የእኔ ፍቅር ታሪክ የሚጀምረው የ15 ዓመት ወጣት እያለሁ ነበር። በአንድ ንፋሳማ ቀን ከትምህርት ቤት በመመለስ ላይ ነበርኩ። ጓደኞቼን ተሰናብቼ ወደ ቤት የሚያደርሰኝን መንገድ ዘወትር እንደማደርገው ሁሉ ብቻዬን ተያዝኩት። አንድ ቦታ ስደርስ አንዲት ጠና ያሉ እናት ልጄ የጫማሽ ማሰሪያ ተፈቷል፣ ጠልፎ እንዳይጥልሽ እሰሪው አሉኝ። እሺ ብዬ ጫማዬን ላስር ጎንበስ ብዬ ደብተሬን መሬት አስቀመጥኩት። ጫማዬን በወጉ አስሬ ሳልጨርስ ንፋሱ ደብተሬን መሰቃቀለው። ውስጡ የነበሩትንም ወረቀቶች በየአቅጣጫው በታተናቸው። ጫማ ማሰሩን በጅምር ትቼ የተበታተኑትን ንብረቶችን ለመሰብሰብ ስሯሯጥ ከፊት ለፊቴ ግማሾቹን ወረቀቶች እየሰበሰበልኝ ያለ ልጅ ተመለከተ። ወደ እኔ ቀረበና በፈገግ አሯሯጠሽ አይደል? የት አባቱ ይኸው ያስኩልሽ ብሎ ወረቀቶቹን አቀበለኝ። ልጁን ሳይ ውስጤ በጣም ደነገጠ። ምን እንዳስደነገጠኝ ግን አላውቅም ነበር። ግን ልቤ ሁሉ ይመታ ጀመር። አመሰግናለሁ ብዬ በአጭር ቃል ወረቀቴን ተቀበልኩት። ወደዛ ከሆንሽ አብረን እንሂድ ብሎኝ ጉዞ ጀመር። ስሙ መላኩ ይባላል። እድሜው 20 እንደሆነና የነርሲንግ ተማሪ እንደሆነ ነገረኝ። በጣም ቆንጆ ነው። በተለይ ፈገግታው ልብ ይማርካል። እኔም ስሜንና የ9ኛ ክፍል ተማሪ እንደሆንኩ ነገርኩት። በጣም ቀለል ያለና ደስ የሚል ልጅ ነው። እየተጨዋወትን ስንጓዝ ቤት የደረስኩና ስልክ ተለዋውጠን ተለያየን። እሱ የሞባይል ስልክ ቢኖረውም እኔ ግን የቤቴን ስልክ ቁጥር ሰጠሁት። በቤታችን ወንድ ከደወለ እኔን ከፈለገ ትንሽ ቁጣ የሚበዛብኝ ቢሆንም ልከለክለው ግን አልፈለግኩም። ከዛ እኔም ወደ ቤት የገባው እሱም ሄደ። ከዛ በኋላ ሀሳቤ ሁሉ እሱ ሆነ። ለራሴም ግራ ገባኝ። በቃ ነግቶ እስካገኘው ቸኮልኩ። አቤት የዛች ቀኗ ሌሊት ርዝመት! ጭራሽ የማይነጋ ነበር ይመሰለኝ። ግን መንጋቱ አይቀርምና ነጋ። ፀሐይም ብቅ አለች። ጠዋት እንዳጋጣሚ ቤት ብቻዬን ነበርኩ። የከሰዓት ተማሪ ነኝ። ስልኩን አይኑን ሳይዋልኩ። መላኩ አልደወለም። ሰዓት ደርሶ ትምህርት ቤት ሄድኩ። መማር አይበለውና ተምሬ ወጣሁ። ዝምታ አበዛው። ጓደኞቼ ምን ሆነሻል እያሉ ቢጨቀጭቁኝም ምንም ከማለት በቀር መልስ አልሰጧቸውም። አይኔ ግን መላኩን ፍለጋ ከማማተር አልቦዘነም። ያው መገንጠያዬ ላይ ስደርስ ከጓደኞቼ ጋር ተለያየንና መንገድ ጀመርኩ። አሁንም ስለሱ ማሰብ ግን አላቆምኩም። ትንሽ እንደተጓዝኩ ሰላም የሚል ለጆሮ የሚጣፍጥ ለዛ ያለው የጥሪ ድምፅ ሰምቼ ዘወረፍኩ። መላኩ ነበር። በጣም ተደሰትኩ። ጉንጭ ለጉንጭ ተሳስመን ጉዟችንን ቀጠል። ከክላስ ወጥቶ በዚሁ እንደመጣ ነገረኝ። በቃ ከመሌ ጋር ሁሌ መገናኘቱን ገፋንበት። ቀን በቀን ውስጣዊ ማንነቱን እያሳየኝ መጣ። የሚገርም አስተሳሰብና መልካም ስብዕና ያለው ልጅ ነው። በትምህርቱም ጎበዝ ነው። ኦ አምላኬ፣ እንደዚህ ሁሉን አሟልተህ ትሰጣለህ አልኩኝ በልቤ። አዎ መሌ ሁሉም ነገር አለ። ከመልክ መልክ፣ ከጭንቅላት ጭንቅላት፣ መልካም ባህሪ፣ ደግነት፣ የዋህነት፣ ኧረ በስመ አብ ሁሉም የሱ ናቸው። በጣም እየወደድኩት መጣ። በአጭር ጋር ለመግለጽ በቃ አፈቀርኩት። የእሱን ስሜት ለማጥናት ሞከርኩ። ግን ይሄ ነው ልለው የምችለው ነገር አጣሁና የኔን ስሜት ብቻ በልቤ አምቄ ይዤ ቀጠልኩ። ትውውቃችንና ጓደኝነታችን ለ2 ወራት ዘለቀ። በጣም ተቀራርበናል። አንድ ቀን በአጋጣሚ ካላገኘው ይከፋኛል። አልችልም። እሁድ ጓደኛዬ ጋር እያልኩ እየወጣው ከእሱ ጋር መዋል ከጀመርኩኝ 3 እሁዶችን አስቆጥሬያለሁ። ከዚያም በአንድ ቀን ለልማዳችን ወደ ቤት እየሄድን እያለ አንዱን ደብተሬን ተቀበለኝና ዞር ብሎ ውስጥ የሆነ ነገር ከተተ። ምንድን ነው ስለው በኋላ ቤት ገብተሽ ታይዋለሽ አለኝ። እኔም እሺ ብዬ ውስጤ ግን እንደጓጓ ጉዞ ቀጠልና ተሰነባብተን ቤት ገባሁ። ቶሎ ብዬ የኔና የእህቴን የጋራ ክፍል ቆልፌ ደብተሬን ከፈትኩት። ፖስታ ነው። ቀደድኩና በአማረ ወረቀት ላይ የሰፈሩትን 3 መስመር የያዙ ያማሩ ፊደላት ላይ አይኔን ጣልኩ። የደብዳቤው መልእክት እንዲህ የሚል ነበር። ሰላምዬ፣ እውነት በጣም አፍቅሬሻለሁ። ከዚህ በላይ ምንም መናገር ባልችልም ፍቅሬን ትረጃለሽ ብዬ ገምታለሁ። በቃ እኚህ ነበሩ ቃላቶቹ። ዋው እንዴት ደስ እንዳለኝ! ቀኑ ደግሞ ሐሙስ ነበር። ሐሙስ የቀን ቅዱስ። በቃ ሁለንተናዬ በደስታ ተዋጠ። ተፍለቀለኩ። ከሱ ይምጣ ብዬ አምቄ ያስኩት ፍቅሬ ይኸው ዛሬ ምላሽ አገኘ። ሌሊቱን እንቅልፍ ባይኔ ያልዞረ። በማግስቱ ሳገኘው ምን እንደሆነ የማላውቀው ነገር ግን ከኔ ቁጥጥር ውጭ የሆነ ኃይል አስገደደኝና ሩጬ ተጠመጠምኩበት። እንደተቃቀፈን ትንሽ ቆየ። ፊቱን ስመለከት እነዚያ የሚያማምሩ አይኖቹ ላይ ትናንሽ የእንባ ዘለላዎች ነበሩና በመዳፍ የጠራረኩለት። በቃ አዲስ የህይወት ምዕራፍ ተጀመረ። ፍቅራችን ጦፈ።
እኔም እሱም ስለምንተሳሰብ የምንገናኘው ትምህርታችን ላይ ተጽዕኖ በማይፈጥርበት መልኩ። መሌ እናቱን አስተዋወቀኝ። አባቱ በህይወት የሉም። በቃ ምን ብዬ መናገር እንደምችል አላቅም። ፍቅር ለካ እንደዚህ ደስ ይላል። ስማ አንዳንዴ ፍቅር የጀመርኩበትን እድሜ አስብና ልጅ ነኝ ገና አይደል ብዬ ራሴን ጠይቃለሁ። ግን አይምሮዬ አይ ይህ ትክክለኛው ጊዜሽ ነው፣ እንደ የሚወድሽና የምትወጁ ሰው አግኝተሽ ይለኛል። አብረን የምንሆንባቸውን የተለያዩ ጊዜያት የምናሳልፈው እነ መሌ ቤት ነው። እናትየው ወጣት ከመሆኗን ባሻገር መሌን ካላባት ስላሳደገችው ትወደዋለች። ባይምንም ነገር እንዲከፋ አትፈልግም። እኔንም በጣም ትወደኛለች፣ ትመክረናለች። እንዲህ እያልን ፍቅራችን ቀጠለ። እኛ ቤት ትንሽ ወግ ስለሚጠብቅ ስለዚህ ጉዳይ የምታውቀው የአክስቴ ልጅ ብቻ ነች። ከኔ ጋር በጣም ስለምንቀራረብ አማክራታለሁ። ስልክ ሲፈልገኝም ሌላ ሰው ቤት ካለ ትሸውድልኛለች። ሌሎች የቤተሰቦች አባላት ባያውቁም የኔም የሱን ጓደኞች ሁሉ ያውቃሉ። መልካምም ይመኙልናል። እኔና መልዬ በፍቅር አብረን የቆየነው ለ2 ዓመት ከ5 ወራት ነው። በእነዚህ ሁሉ ጊዜያት ግን ከከንፈር ያለፈ ግንኙነት አልነበረንም። ለሁሉም ጊዜ ያለው ይለኝ ነበረ። የኔም እድሜ ትንሽ ገና ስለነበር ሌላ አይነት ግንኙነት ውስጥ አልገባንም ነበር። መልዬ አንዳንዴ በጣም ያሟል። ሐኪም ቤት ሲሄድም ጨጓራና የአንጀት ቁስለት ይሉታል። በጣም ያስፈራል ሲታመም። ከዛ በሚሰጡት መድኃኒት ይሻላል። እንዲህ እያልን 2003 ዓመተ ምህረት ላይ ልንገባ ነው። እኛም ፍቅር ከጀመርን 2 ዓመት ሊሞላን ነው። መሌ በዚህ ዓመት ትምህርቱን ይጨርሳል ማለት ይመረቃል። እንዲህ እያልን አንድ ቀን ከክላስ መልስ በቀጣዩ ቀን ፈተና ስላለብኝ ለማንበብ ላይብረሪ ገባሁና እስከ 2 ሰዓት ያህል ቆይቼ ወጣሁ። በጓደኛው ሞባይል መሌ ጋር ደወልኩና ብዙ ከጠራ በኋላ ስልኩ ተነሳ። የመሌ እናት ነበረች። ድምጿ ይርበተበታል። ደነገጥኩና ምንድነው መሲ ምን ሆነሻል? መላኩ የለም እንዴ ብዬ ጮኩ። ባልተረጋጋ ድምጽ መሌና ሞት ሆስፒታል እንደሆነ ነገረችኝ። ራሴን አላቅም። ስልኩንም በቁሜ ለቀኩት። ጓደኛዬ ደንግጣ የሆነውን ጠየቀችኝ። መሌና ሞታል አልኳት። ሆስፒታሉ ከትምህርት ቤታችን 15 ደቂቃ ብቻ ቢሆንም የሚፈጀው በባጃጅ ሄድን። ያለው ድንገተኛ ክፍል እንደሚሆን ገምተን ወደዚያው አመራን። አሁንም ራሴን አላቅም። በደመ ነፍስ ነበር የምጓዘው። ጓደኛዬ እያጠያየቀች ደረስንና ገባን። ልክ ሳየው በቃ ሁለመኔ የተሳሰረብኝ፣ አፌ ደረቀ። የምናገረው ነገር ሁሉ ጠፋኝ። መልዬ ራሱን ስቷል። ጉልኮስ ተሰክቶለታል። እናቱ መሲና ጓደኞቹ ዙሪያውን ከበውት ቆመዋል። መሲ ተጠመጠመችብኝና አለቀሰች። እኔም እንባዬን መቆጣጠር ተስኖኝ ዘረገፍኩት። ኋላም ተው ብለው አረጋጉንና ተረጋጋን። እኔ መሄድ አልፈለኩምና ነገ ፈተና ስላለብኝ ጓደኛዬ ጋር አድራለሁ ብዬ ለቤት ደወልኩኝ። ከመሲ ጋር ሌሊቱን እንደተጨነቅን አደርን። ጠዋት ላይ መልዬ ነቃና አይኖቹን ላይ አንከራተታቸው። እኔም እንባዬን መቋቋም አልቻልኩም። ዶክተሮቹ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር እንደጻፉለት አረዱን። ደነገጥን። 4 ሰዓት ላይ የነበረው ፈተናዬም አመለጠኝ። እኔ አዲስ አበባ መሄድ ባልችልም መሲና ሌሎች ዘመዶች ሆነው ሊሄዱ ተዘጋጁ። ትንሽ ቆይቶ መልዬ ማውራት ጀመረ። አይዞሽ ሰላምዬ አሁን እድንልሻለሁ እሺ እያለቀሽ ደግሞ አታባቢ ሲለኝ እኔም በቃ ፈጣሪ የተናገረኝ ያህል አመንኩት። ከሰዓት በኋላ 8 ሰዓት ላይ መልዬን ይዘውት ሄዱ። እኔም ግማሽ ልቤ ፍርሃት ግማሽ ልቤ ደግሞ እምነትን ይዘው ሸኘሁት። ከሄደ በኋላ ከመሲ ጋር በየሰዓቱ እንደዋወላለን። የመሌን ጤንነት የሚከታተሉት ዶክተሮች በሽታው የአንጀት ካንሰር መሆኑንና በጣም ከፍተኛ የተባለው ደረጃ ላይ እንደደረሰ አስጊ እንደሆነ በግልጽ ነገሯቸው። ተስፋ ተቆረጠ። ለእኔ ግን ደህና ነው ነበር የሚሉ። ላናግረው ስልም ተኝቷል፣ እረፍት ያርግ ተብሏል እያሉ ለ11 ቀናት ያህል ከቆዩ በኋላ ተመለሱ። ትንሽ ተሽሎት ይመጣል ብዬ ብገምትም ፈጽሞ ተሳስቼ ነበር። መልዬ ብሶበታል። ሰውነቱ ከስቶ ገርጥቶ ሌላ ሰው ነበር የመሰለው። በጣም ከፋኝ። በጣም ሁሉንም ነገር ነገሩ። በዛ ወቅት ከቤተሰቦች ጋር በሆነው ባልሆነው እጋጫለሁ። ማልቀስ ነው በቃ። ቤተሰቦቼ ግራ ሲገባቸው ጓደኞቼን ጥፋት፣ ግማሽ ልቤ ደግሞ እምነትን ይዘው ሸኘሁት። ከሄደ በኋላ ከመሲ ጋር በየሰዓቱ እንደዋወላለን። የመሌን ጤንነት የሚከታተሉት ዶክተሮች በሽታው የአንጀት ካንሰር መሆኑንና በጣም ከፍተኛ የተባለው ደረጃ ላይ እንደደረሰ አስጊ እንደሆነ በግልጽ ነገሯቸው። ተስፋ ተቆረጠ። ለእኔ ግን ደህና ነው ነበር የሚሉ። ላናግረው ስልም ተኝቷል፣ እረፍት ያርግ ተብሏል እያሉ ለ11 ቀናት ያህል ከቆዩ በኋላ ተመለሱ። ትንሽ ተሽሎት ይመጣል ብዬ ብገምትም ፈጽሞ ተሳስቼ ነበር። መልዬ ብሶበታል። ሰውነቱ ከስቶ ገርጥቶ ሌላ ሰው ነበር የመሰለው። በጣም ከፋኝ። በጣም ሁሉንም ነገር ነገሩኝ። በዛ ወቅት ከቤተሰቦች ጋር በሆነው ባልሆነው እጋጫለሁ። ማልቀስ ነው በቃ። ቤተሰቦቼ ግራ ሲገባቸው ጓደኞቼን ጠርተው ጠየቋቸው። በእኔ ሁኔታ በጣም እየተጨነቁ የነበሩት ጓደኞቼን ሁሉንም ነገር ተናገሩ። እቤት ጉድ ተባለ። እስካሁን ሳንሰማ አሉ።
በጣም ብጥብጥ ሆነ። ግን አንዴ የሆነ ነገር ነው። በዛ ላይ እኔ እነሱን ቁጣ የምሰማበት ምንም ጆሮ አልነበረኝም። ግን በቃ ትምህርቴን መማር ስላለብኝ እሄዳለሁ። ግን አልማርም፣ እፎርፋለሁ። አስተማሪዎቼ በፊት ከሚያውቁና አቋሜ ስለወረደባቸው ጠርተው በግል ያነጋግሩኝ ነበርና ችግሩን በግልጽ ነገርኳቸው። ያጽናኑኛል፣ አይዞሽ ይሉኛል። አሁን ቤትም ስለተናገርኩ ክላስ እየተውኩ ሙሉዬ እነመሌ ቤት ነው። አጠገቡ ሆኜ እጁን ይዤ እውላለሁ። ትንሽ ያወራል። አጠገቡ ስሆን ይደሰታል። አንቺ እኮ የእውነት ሰላሜ ነሽ ይለኛል። ደስ ይለኛል። ግን ጤንነቱ ከቀን ወደ ቀን እየባሰበት መጣ። ተስፋ ተቆርጧል። ያኔ ጨጓራ፣ የአንጀት ቁስለት እያሉ ያላወቁለት ዛሬ ላይ ያልጋ ቁራኛ አደረገ። በመጨረሻ መሌ በጣም ባሰበት። በቃ ሁላችንም ተስፋ ቆርጠናል። ጭራሽ መናገር አቃተው። እንዲህ በሆነ በአራተኛው ቀን ከሰዓት ላይ መሌ ከዓይኖቹን ባመውረድ ጀመረ። ያ ነገር ለእኔ ልዩ መልእክት ነበረውና ተረበሽኩ። ሁሉም የቤተሰብ አባል ተደናገጠ። መናገር አልቻለም። ዓይኑን እኔና መሲ ላይ ከማንከራተት በቀር አሳዘነኝ። እንባዬን መቋቋም አቃተኝ። ቆይዟቸዋል። በዚህ ሁኔታ ውስጥ ትንሽ እንደቆየን መሌን ትንሽ እንቅልፍ አሸለበውና ተረጋጋል። እቤት ደውዬ አድራለሁ አልኩኝ። ደስተኛ ባይሆኑም ተያላሉኝም ነበር። ሌሊት ላይ መሌ ተንቀሳቀሰ። ጋደም ካልንበት ነቃንና ከበብ ነው። ዓይኑን ትንሽ አንከራተተ። ተረበሽኩኝ። ሁሉም አለቀሰ። ትንሽ ተንቀሳቅሶ መሌ ለዘላለሙ አሸለበ። ራሴን ሳትኩኝ። ስነቃ ያለሁት ሶፋ ላይ ነው። መላው ቤተሰብ ይላቀሳል። የሆነውን ነገር እንደገና ሳስታውስ አበድኩ። መሌ ለእኔ ህይወቴ ነበር። ሁሉ ነገሬ፣ ማንነቴ፣ እኔነቴ፣ ሁሉ ነገሬ ነበር። ካለሱ መኖር አልችልም። ካለሱ ሙሉ አልሆንም። በቃ ቃላት አጠረኝ። ምን ብዬ ልናገር? ምን ልሁን? አቤት ቃጠሉ! አቤት ነደድኩ! ልቤ ክፉኛ ተሰበረ። እቤትም ሰሙ፣ ደነገጡ፣ በጣም አዘኑ። ለምን በእኔ ላይ ለምን አልኩኝ። የልጅነት ፍቅሬ መሌን ተነጠቅኩ። ከዛ በኋላ ምንም መናገር አልቻልኩም። በቃ ተዘጋሁ። የቀብር ቀንም መሌን አፈር አላለብስም ብዬ ቀረሁ። እሱ ላይ ድንጋይ ለመጫን አቅም አልነበረኝም። ጨካኝ አይደለሁማ። ህይወት በጣም አስጠላኝ። ማንም ሰው እኔን ለማጽናናት አቅም አልነበረውም። ትምህርት ቤቱ ቀሩ። ቤተሰቦቼን በቃ በእኔ መጎዳት በጣም አዘኑ። ሀዘን አኮራመተኝ። ባዶነት ተሰማኝ። በቃ ትዝታዎች እየመጡ ያስለቅሱኛል። ሁሉ ነገር ከፊቴ ድቅን ብሎ ይታየኛል። ፈጽሞ ልረሳው አልቻልኩም። ዝምታ አበዛሁ። እህል ሁሉ አስጠላኝ። ምንም ነገር መቅመስ አልፈልግም ነበር። በኋላ ግን በቃ በቤተሰቦቼ የሚገዛ በራሴም ውሳኔ ሳልወድ በግዴ መጽናናትን ተለማመድኩ። አስተማሪዎቼ የተበላሸብኝን ነገር አስተካከሉልኝና ትምህርቴን ቀጠልኩ። ግን ሁሉ ነገር እሱን ያስታውሰኛል። እሱን የሚያስታውሱኝን ነገሮች ከፊት ያጠፋ ፎቶዎች፣ ስጦታዎች፣ ደብዳቤዎች። ግን ሁሉም ነገር በልብ ያለ መቼም ልረሳው እንደማልችል አወቅኩ። መሲም እኔን ስታይ እሱን ስለምታስታውስ በጣም ተጎዳች። የነበራት ብቸኛ ልጅም ነበር። የምታሳድጋት የ8 ዓመት ልጅ ብትኖር ሀዘኗን መርሳት አልቻለችም እና አገር ቀይራ ወደ አዳማ ናዝሬት ዘመዶቿ ጋር ተቀላቀለች። እኔም ስብራቴንና ቁስሌን ይዤ እየኖርኩ ነው። ዛሬ በሐዋሳ ዩኒቨርሲቲ ውስጥ የ2ኛ ዓመት ተማሪ ነኝ። ከዚህ በታች የጻፍኩት ግጥም ሀዘኔን ይገልጽልኛል፣ ለመልዬ መታሰቢያ ይሆንልኛል ብዬ አስቤ ነው። ዳንክልኝ እያልኩኝ ድንገት ሄድክብኝ፣ በአፍህ ሳትናገር የተሰናበትከኝ። ምን ሆነ ነው ፍቅሬ ብቻዬን የተውከኝ? እኔ አልችልበት ቶሎ ከሰው ጋር መላመድ፣ የቅርቤ አንተው ነበርክ ለእኔ ወዳጅ ዘመድ። የድሮውን መርሳት ጠረን ይሳቃተኝ፣ አንድ አልፈክ የለ በቃ አትታወሰኝ። ዳግም ላንገናኝ እስከ ወዲያኛው ትተኸኝ አሸለብክ ፍቅሬ ሆይ ምን ነው? ያን የገባኸውን ቃል እንደምን ረስተ በዋዛ ሄድክብኝ ሞት አሸነፈ። ለእኔ ላደረግከው ምላሽ ለውለታህ ምን እንደምከፍል ቀና በል አንድ ጊዜ ስማይ ልንገርህ። ከአንተ ውጭ ሌላ ፍጹም እንዳልመኝ፣ ያንተን ፍቅር ለሌላ መስጠት ላያምረኝ። ቃል እገባለሁ ልታመንልህ፣ ቸሩ አባት እግዚአብሔር አፈሩን ያቅልልልህ። ውልደቴና እድገቴ የአርሲዋ ዋና ከተማ በሆነችው